እነዚህ ሰዎች ያሰልሙኛል። አልደራደርም ከነዚህ አልከራከርም። እምቢ ደግሞ የቀረኝን እንትን እንዴ ፎይ እኮ ተሳስቶ እኮ እንዲህ ብሎ እኮ ሻሃዳ ሊይዝ ነበር እኮ ያነኛው ኢምራን ቢሆን ሻሃዳ ሲዞት ነበር ፎይን። ኢምራን ቢሆን ያነኛው ምስኪን ልጅ ነው። ሁሴን ነው ሁሴን ምስኪን ልጅ ነው። አምጥለኝ ጋይስ እንዴ አንዴ እኮ እንዲህ ብሎ ነበር እኮ እንዲህ አጥቶ ነበር እኮ እንዲህ ፎይ አጥቶ ነበር እኮ አሻዱኒ ፎይ ይኪያናዳ ኢምራንን ከኢምራን ጋር ካልተወያየ እዮዳም አንተ እኮ ህይወትን አስይዘህ ነው አይደል የምትሰራው? ሁሉን ነገር ስታረግ አሜሪካ ነው ያለሁት እኮ እኔ አሜሪካ ስላለው ነው። ኢትዮጵያ ቦን አልወጣም። እኔ ምንድነው እያልኩ ያለው ሁሉም ነገር የሚያደርገው ሰው ሁሉም ሰው እዚህ ውስጥ ያሉት ከኢብራሂም በስተቀር ፎቶአቸውን ቪዲዮአቸው የለም ፎቶአቸው የለም። እና ለዛ ነው ጀስት ጥያቄ ለሃይማኖት የከረረ ሃይማኖት ኖ ዘራ ያዕቆብ ውድቅ ነው። ይኸውልህ ዘራ ያዕቆብ ነው እንደዛማ። ይኸውልህ አንተ ራስህ አሁን እንዴ ይሄ ራሱ እኮ ነገርኩህ እኮ እንደኔ ህይወቴን እኔ አሁን ለምሳሌ ብሔር ፖለቲካ ውስጥ ህይወቴን እኮ ፈልጓል አይደል? እንደ ዴንጀረስ እኮ ነው። ኢትዮጵያ ግባ እናንተ ፖለቲካ ስራ ኢትዮጵያ እኮ ኢትዮጵያ ነው እኮ ያለው አይደል? ኢዝ ላይክ አንተ አሁን ኢትዮጵያ ግባና እዚህ የምታወራው ናውራ እሱ ኢትዮጵያ ነው ወይ ልጁ እንትን ማነው ወንድማችን ኢምራን ኢትዮጵያ ነው። ኢትዮጵያ እኮ አይደለም እኮ አውጪ ነው። ይቅርታ አድርግልኝ በቃ እኔ አንተን ሐሳብ እሰማለሁ። ሁላችንም ተረድተናል። ነገር ግን የነሱንም እኔ አሁን በደንብ የገዛኝ የተማሪ ነኝ ያለው ነገር በጣም ነው ለኔ የገዛኝ ማለት ነው። ምክንያቱም ተማሪ ስትሆን እንዴት ልትሆን እንደምትችል አስብ፣ ከስንት ሰው ጋር ኢንተራክሽን እንዳለህ ማለት ነው። ሌላው ወገን ደግሞ አንተ ማለት የፈለግከውና የተናገርከውን ነገር በደንብ ላይረዳ ስለሚችል በተለይ ደግሞ አሁን ላይ ወዲያው ኔጌቲቭሊ ስለሚተረጎም ገና ከግቢ ሳትወጣ ሁሉ ሊቀበል የሚዘጋጅ ሰው ሊኖር ይችላል። አታውቅም። ገባ? ይሄ ማለት ግን ለምታምነው ነገር እንዴት ነው እምነት የለም መስዋዕትነት ታደርጋለህ አታደርግም ከሚለው ጋር አይመስለኝም ለኔ ማለት ነው። የሆነ ሆኖ የሱ ስታንድ ቢሆንም እኔ የሱን ስታንድ ግን እንደ መሀል ሰው አንድ ጊዜ አብዱል ከሪም ነው ባስ አብዱል ከሪም ጨርስና ሐሳብ አለኝ። እሺ እኔ ማነሳው የመጀመሪያው ፖይንት በምንም ስታንዳርድ አይደለም። ከሃይማኖታዊ ነገሮችን ስናወራ አክቹአሊ እኛ ማየት የምንፈልገው መጽሐፉን ነው። ሁሉም ሰው ማወቅ የሚፈልገው መጽሐፎችን የሚቀርቡ መረጃዎችን ነው ወር ማየት የምንፈልገው። ዜርፎር ይሄ ስታንዳርድ ሊሆን አይችልም። ሲቀጥል ሃይማኖታዊ ቅድማውን ይሁዳብ ለማንሳት ሞክራል። ይሄ ከኢየሱስ የተማረው ነገር ነው። አክቹአሊ ይሄኛው ነገር ራስን መጠበቅ ከኢየሱስ የተማረው ነገር ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 7 ቁጥር 1 ላይ ከዚህም በኋላ ኢየሱስ አይሁድ ሊገሉት ይፈልጉ ስለነበር በይሁዳ ሊመላለስ አይወድምና በገሊላ ይመላለስ ነበር ይላል። ሊገሉት ስለሚፈልጉ ኢቭን ቁጥር 4 ላይ ደቀ መዛሙርቱ ራሱ ለምን ፊትን አትገልጥም ሲሉት ነበር። ኢየሱስ እንትን አይደለም ብሏቸው ነበር። እንደውም ምን እንመለከታለን? ወንድሞቹ ወደ በዓሉ ከወጡ በኋላ እንደው ቁጥር 10 ላይ ምን ብሎ ይናገራል? ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ በግልጽ ሳይሆን ተሰውሮ ወጣ ይላል። ራሱን ደብቆ ወጥቷል ኢየሱስ። ስለዚህ አሁን ኢየሱስን መተቸት ይኖርባል። አሁን ቅድም ሲናገሩ እንደዚህ አይደለም ብለዋል ስትል እዚህ አሁን ኢየሱስን ለመጫወበት ነው አሁን እሱ ላይ ይሄ ብልጠት ይሄ ምንም ፋይዳ ያሌለውን ልክ ወንድ አይደል ወይ ምናምን እንደዚህ ከታች ኮሜንት እያየሁ ነበር። አይገናኝም። ይሄ ከትምህርትና ዋናው እኛ ማየት የምንፈልገው ምንድነው ራስን ጉዳ የሚል እንደዚህ አይነት ስታንዳርድ የለም። ራስ ለምሳሌ ቅድም ወንዴ ለሃይማኖት ይሞታል አይሞትም ሁኬርስ ለሃይማኖት አንተ ራስን ወቅተህ ኩብገል እኛ ኬራ ማንንም አትጎዳም። እኛ ማወቅ የምንፈልገው እስቲ በትምህርት በምታቀርበው ማስረጃ እስልምናን መምታት ከቻልክ ወተማ አደባባይ ከተራራ ብዘል ከፎቅ ብዘል ራስ የምታጠፋ ይሄ እኮ ጀግንነት አይደለም። ጀግንነት ማለት ማስረጃ አቅርበ ሐሳብን ማሸነፍ ነው ጀግንነት እንጂ ወጥቶ አየር ላይ በመጫወት አይደለም። ሁለተኛ ኢትዮጵያ ያለበት ሁኔታ ይወስናል። ኢትዮጵያ ላይ እንኳን ይሄ ይቅርና ሃይማኖት ተቋማቱ ራሱ ሌላ እንትን ውስጥ ነው ያሉት። ሁሉም ሃይማኖቶች መብታችን አልተከበረ የሚሉበት ሁኔታ ላይ ነው ያለው። እዚህ ሴናሪዮ ውስጥ እሳት ነው የምትሆነው መሀል መግባት ማለት ኢትዮጵያ ገና ለገና መስጊድ ይሰራ እንደዚህ ከሆነ አይነት ሁኔታ ውስጥ ነው። እስፔሻሊ እኛ ሙስሊሞች ደግሞ ገና እንትን እያለበት ገና መብታችን በተቋም ደረጃ ሁላ መብታችን እየጠየቅን ያለበት ሁኔታ ላይ እንኳን ኢንዲቪዥዋሊ ይቅርና ማለት ነው በኢንዲቪዥዋል ደረጃ በተቋም እንደ ሙስሊሞች ሲሆን ራሱ ገና እየጮህን ያለበት ስቴጅ ላይ ያለ ነው። እንኳን በኢንዲቪዥዋል መብታችን ይጠበቃል የሚለውን እርሳውና ማለት ነው። ይሄ ሌላ ቶፒክ ቢሆንም ማለት ነው። ስለዚህ ይሄ ጀግንነት ማለት ኢየሱስም አስፈላጊ ሲሆን አይታል ተደብቆ በስውር ይወጣ ነበር አስፈላጊ ሲሆን ማለት ነው።
ስለዚህ አሁን እዚህ ጋር ማየት እንፈልገውኛ ምንም አይገናኝም። መልክ ምናምን አይደለም አስፈላጊው ማስረጃ ነው። አስፈላጊው ማስረጃ የሚነሱ ማስረጃዎችን ማየት እንፈልጋለን። ከእፎይና ኢምራን ተወያይተዋል ከዚህ በፊት ፊት ምናምን ስታንዳርድ ሆኖ አያውቅም። ኢንተርናሽናሊ ራሱ አሉ ሲጀመር ዲቤተሮች ፊታቸውን የማያሳዩ ስብላ ለመጥቀስ ፈልጌ ለማስታወቂያ እንዳይሆን ማለት ነው። ኢቭን አሁን ራሱ ኢትዮጵያ ላይ ያሉ በፕሮቴስታንቱ ሳይድ ላይ ያሉ ፊታቸውን የማያሳዩ አሉ። ኢቭን በኦርቶዶክስ ሳይድ ራሱ ፊታቸውን የማያሳዩ አሉ። ይሄ ስታንዳርድ አይደለም። በቃ ጀግንነት የጀግንነትም ምክንያት አይደለም። ጀግንነት ማለት የምታቀርበው አርጊውመንት ሊያስከው ፖዚሽን ማስረጃ አቅርበ ካንተ ተቃራኒ ሊሆኑ አካላትን ደግሞ እነሱ የሚያነሱትን መምታት ትችል፣ ያ ነው ጀግንነት። ስለዚህ የማይሆን ስታንዳርድ ይሄ ሊትራሊ ከውይይት ጋር ምንም ሴንስ የማይሰጥ ስታንዳርድ መውጣት የለበትም። ስለዚህ አሁንም ቢሆን ከውይይቱ ለመሸሽ ብዙ የሚነሱ ነገሮች አሉ። እነዚህ በአጠቃላይ የወደቁ ናቸው። አሁንም የምንፈልገው ምንድነው? አቴንሽን አለ፣ ህዝብ ይሰበሰባል። ኢምራን የሚታወቅ ሰው ነው። ሁላችንም እዚህ ሰዎች እንትን የሚሉ ሰዎች ነን። ዜርፎር ውይይቱ መስተካከል አለበት። ስለዚህ ይሄ የጀግንነት የጀግና የመሆንና ያለመሆን ነገር አይደለም፣ ፊት ማሳየትና አለማሳየት። ስለዚህ ጀግና ማለት ያመነበትን ነገር ፊት ለፊት ወጥቶ በማስረጃ ማረጋገጥ ነው። ለምሳሌ ሁላችንም እንደዛ ነው። ለምሳሌ ኤቭሪባዲ ሁላችንም አሁን እዚህ ላይ ብትመለከተን በአጠቃላይ እኛ ሬዲ ነን። የምናሳየው ፊታችንን ሳይሆን የምናሳየው መጽሐፍቶቻችንን የምናሳየው። አንተ የምትፈልገው ነገር በአጠቃላይ አለን። እኛ የምናሳየው መጽሐፍቶቻችን ያንተ መጽሐፍን ነው ገልጠን ለማሳየት የምንሞክረው እንጂ ፊታችን ምን ያደርግልሃል? ያ ነው ፖይንቱ። መጽሐፍ ነው የምናሳየው፣ ፊታችንን አይደለም። ዜርፎር ዋናው ጥንካሬ ማለት ይሄ ነው። እዚህ ኢየሱስን የተጠቀመው ሰዓት እዚህ ጋር አንዋር ቢካዝ እኔ መልሼዋለሁ። ይሄ እንትን አርጊውመንት ሊሆን አይችልም። ከኢየሱስ ከጳውሎስ ከጴጥሮስ ከደቀ መዛሙርቶቹ እንዳሉ ተደብቀው ሁሉ ለብዙ ዘመን የኖሩበት አለ ሰው። ይሄ እንትን አይልም። ውሃይዝም ግን በእንትኖች መሃል ነው። አሁን ለምሳሌ አይ ካልወጣ አልከራከርም ካለ እንደ መስፈርት አድርገህ ትቀበለዋል። ተረዳኝ። የተወያዩ አይ የኔ ፕሪሬኩዚት ይሄ ነው ካለ ኦኬ፣ በዛ ፕሪሬኩዚት ትስማማለህ እንጂ ወርና ሜክን ኢት ላይክ ሳይንሳዊ ያደረግነው አይደለም። ወይም ደግሞ ከዚህ እሱ እኮ አላለም፣ አልጠየቀም እኮ። አሁን እኮ ይሄ የእፎይ ጥያቄ ነው። ስለዚህ ከእፎይ ውጭ የሆነን ጥያቄ አንቀበልም እኛ። ለምን መሰለ? መስፈርቱን ሊያወጡ የሚችሉ የዲቤቱን ሩል እናወጣለን። እፎይ ግን አሁን ይህን ሊጠቀም አይችልም። ከዚህ በፊት ከኢምራን ጋር ስለተወያየ አሁን ይህን የሚያነሳ ከሆነ ላለመወያየት የሚያመጣው አቃቂር ይሆናል፣ የሚያወጣው ኤክስኪውዝ ይሆናል። እና ለስሙም ለእምነቱም የሚጠነቀቅ ሰው ስለሆነ አይሮን ቲንክ ያነ ችግር አይኖርም። ከኢምራን ጋር ተገናኝቶ ከዚህ በፊት ውይይት ስላደረገ ከ4 ሰዓት በላይ ተነጋግረዋል። ዩቲዩብ ላይ አለ። ስለዚህ ያ ነገር ውድቅ ነው፣ ውድቅ አድርገነዋል። ላይሆን የሚችልበት ምክንያት ምን ሊሆን ይችላል? ኢምራን ጊቭ ሚ ቻንስ። አንድ አጭር ጥያቄ ብቻ የምጠይቀው ከዛ አጠቃላይ ወደ ቀጣይ። አቲ ዘራ ያዕቆብ አብዱልከሪም ጀዛከላህ ሐቢቢ። ዘራ ያዕቆብ አለ ደማች ግልጽ አድርገህ የምጠይቅህን ጥያቄ ብቻ መልስልኝ። በቪዲዮ እንደወጣ ያፈለከው ለምንድን ነው? ኦኬ፣ የፈለኩበት ምክንያት ለምንድን ነው? አሁን እፎይ አሁን ኦርቶዶክስን ይወክላል፣ ለኔ አይወክልም ብዬ ማስ ቢካዝ እኔ እንደዚህ አይነት እንተሰራ ግን ለምንድን ነው በቪዲዮ ወጥቶ ላለው ነገር ኃላፊነት ይወስዳል? በቪዲዮ ወጥቶ ወይንም አንተ ጋር ዲቤት ሲያደርግ ለሚናገረው ከዚህ በፊት ለተናገረውም ነገር ዲቤት ወስዶ መስዋዕትነት መክፈል ካለበት መስዋዕትነት ይከፍላል። አንተም ልክ በሃይማኖት የምታምን ከሆነ አንድ ላይ አንተም እኮ ጠየቀኛል ለመልስልህ እኮ አሳጥረው ከተመልሰ አሳጥረው እኮ የፈለኩበትም አንተም ልክ እንደሱ በሃይማኖትህ ፊት ለፊት ወጥተህ ማንነትህ ታውቆ ቢካዝ በሁለታችሁ መካከል የሆነ ነገር ቢመጣ መሬት ላይ አሁን ለምሳሌ የሆነ ነገር ቢመጣ አንተም ኃላፊነት አንተ ተደብቀህ አይደለም ወይንም እሱም ተደብቆ አይደለም እና ኃላፊነት መውሰድ አለባችሁ ብዬ ስለማስብ ነው። ቢመጣ ለሚመጣው ነገር ሰው እርስ በርስ በእናንተ አሁን ለምሳሌ ስትነጋገሩ ሁለታችሁም ኃይለ ቃል ነው የምትነጋገሩት እኮ። ቆይ አንዴ ልጨርስልህ እችን አረፍተ ነገር ልጨርስ። ለምን እንደ ዝምብት እኮ ምንድን ነው ኢትዮጵያ ውስጥ አሁን ለምሳሌ ሁለታችሁም ኃይለ ቃል ነው የምትናገሩት። አንተም ተወክላለህ ብዬ አላስብም፣ እሱም ይወክላል ብዬ አላስብም። ሁለታችሁ ለሚናገሩት ነገር እዛ ዲቤት ላይ የሆነ መሬት ላይ እብድ የሆነ ሰውዬ በእናንተ ንግግር የሆነ ነገር ቢያደርግ እሱ ተጠያቂ ይሆናል፣ አንተ ግን አትሆን። ስለዚህ ሁለታችሁ መጥተህ አንተም በቪዲዮ ወጥተህ እሱም በቪዲዮ ወጥቶ ኃላፊነት ወስዳችሁ ለምታምኑ እምነት ስለሆነ ደግሞ እምነት ደግሞ ተደብቆ አይደለም። እምነት ፊት ለፊት ለእምነት እኮ ብዙ ሰዎች መስዋዕትነት ይከፍላሉ አይደል? በክርስትና በእስልምና መስዋዕትነት እና አምላኬን አመልካለሁ ግን በፊት መገለጽ አልፈልግም የምትል ከሆነ አንተ ጋር ራሱ እምነትን የምትለውን ነገር ታምንበታለሁ የሚለው
ቢካዝ እፎይም ነፍስ ነው ያለው፣ አንተም ነፍስ ነው። አንተም ለምትናው ነገር ታምንበታለህ። አንተ ራሱ ብታምንበት በቪዲዮ ትወጣ ነበር ለማለት ነው ወንድሜ። እሺ ችግር የለም። በጣም ገራሚ ሰምታችኋል። በቪዲዮ ከወጣ ለምትናገረው ነገር ኃላፊነት ትወስዳለህ። ዳትስ ኩል። እንደዛ ከሆነ እፎይ በሚናገረው ነገር ኃላፊነት ከወሰደ ለምንድን ነው በፍርድ ቤት ሲጠየቅ አገር ለቆ የጠፋ? ሀቢቢ ይሄን ጥያቄ ትመልሰዋለህ በኋላ። እፎይ በቪዲዮ ይውጣ ያልከው ለሚናገረው ኃላፊነት እንዲወስድ ከሆነ በፍርድ ቤት በመንግስት ሲጠየቅ እግሬ አይጭኝ ብሎ ለምን አገር ለቆ ወጣ? አንደኛ ጥያቄ። ሁለተኛ ጥያቄ፣ አሁን ራሱ ጉሬ ውስጥ ነው ያለው። እስኪ ቻሌንጅ ላግኝ በህይወቱ